ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። እልል ይባላል፣ ይጨበጨባል፣ አመስግኑ። ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራሰ። ሕልምንም አለመ ታላቁን ራእይ መሰላል ተተክሎ ከምድር እስከ ሰማይ ሲወጡ ሲወርዱ መላእክት በእርሷ ላይ እግዚአብሔርም ቆሞ ከላይ ከጫፏ ላይ ያዕቆብ ከቤርሳቤህ ወደ ካራን ሲሄድ እልል 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 እያላችሁ ፀሐይ ጠልቃ ነበር። ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራሰ። የአባቶች አምላክ እኔ እግዚአብሔር ነኝ፣ ይህን ምድር ለርስት እሰጥሃለሁኝ። ዘር እንዳሸዋ በምድር ይዘራል፣ በአራቱ ማዕዘን ሕዝብህም ይቆማል። ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። እልል እያላችሁ አመስግኑ። ፀሐይ ጠልቃ ነበር። ከዚያ እንደደረሰ ከራሱ በታች ድንጋይ ተንተራሰ። አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላክ ዘረጋ በላይዋ ተቀምጦ በግልጽ የታየባት የያዕቆብ መሰላል እመቤታችን ናት።